ለምን አገለኝ? እኔ ሰውን የመግደል ስልጣን የለኝም። ገባክ? አንተን የመግደል ስልጣን የለኝም። አሁን ትንሽ ላውራት ዞር ብለህ ብትቆም ታውራት ከፈለክ በስነ ስርዓት በአግባብ ባለው መልኩ ተደዋውለህ አውራት። ገባህ? እኔ ምንም ላውራት አልፈልግም። ጨርሻለሁ። ካንተ ጋር ልቀቀኝ እጄን። ለምን ተረጋግተሽ አሰብኝ? ልቀቀኝ እጄን። አጣምዘኝ እንዴ! የኔ ነገር አያሳዝንሽም? ቢያንስ ትንሽ አያሳስብሽም እንዴ? ሁሉም ነገር ትችይ። ለምን አታወሪው? ማንቺ ቁጭ አድርገሽ አወራሁት እኮ። ምንድን ነው የምታወሪው? ከዚህ በላይ ምን ላወራው? ቤት በስነ ስርዓት የማይሆን ተስፋ ለምን ሰጠሽው ታዲያ? ምንም እኔ ተስፋ አልሰጠሁትም። የማይሆን ተስፋ እየሰጠሽው ነበር ሩታ። እንዴ የልጅ ወንድ ልጅ ነው አይደለ? እንዴ እንድቀርቢው ፈልገሽ ምናምን ብዙ ነገሮችን እያሳየሽው ነበር። አብሮ ወደ ውጭ ሀገር እንደሚሄድ ሰው ሆነሽ ምናምን ብዙ ነገር እየፈጠርሽ ነበር። ለምን ነው ሰው ላይ እንደዚህ የምትጮቺው? እኔ ላይ የተጫወትሽ አይበቃሽም እንዴ? ስማኝ። ምንድነው ስማኝ ምናምን የምትይኝ? ተረጋጋና አዳምጠኝ። ሰምኛለሽ? እኔ በሱ ፊት እኔ አሳልፌ አንቺን አልሰጥም ብዬ ነው ዝም ያልኩሽ ማለት ነው። ሰላም እንዴት ናችሁ? የተከበራችሁ የቻናል ቤተሰቦች ሁሉ ሰላም፣ እኔ ጋር ሁሉ ሰላም ነው። የቻናል ቤተሰቦች ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። የዛሬ ቪዲዮአችን ምንድነው የሚለው አብረን እናያለን። ምክንያቱም ያው በዛሬ ቪዲዮ ላይ ትንሽ ሀሳብ እንሰጥበታለን ማለት ነው። እሺ ከዛ በፊት ይህንን ቪዲዮ ከመጀመራችን በፊት አዳዲስ ሆናችሁ ይህን ቪዲዮ ደርሷችሁ ለተመለከታችሁ ሁላችሁም ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ቻናል ቤተሰቦች ላይክ በማድረግ ሰፖርት አድርጉኝ ማለት ነው። ወደ ዛሬ ቪዲዮ ስንመጣ እንግዲህ ዛሬ የተለቀቀልን ቪዲዮ ያው ታውቃላችሁ ትንሽ ጠንከር ያለ ሀሳብም ንግግርም ጠንከር ያለ የሆነ እውነት የሚመስል ነገር ያለው ቪዲዮ ነው። ስለዚህ በዛ ላይ አንዳንድ ነገሮችን እናያለን ማለት ነው። በየመሃሉ ቪዲዮችን ለማስረጃ ቪዲዮችን እያያን ሀሳብን ሰጥባችኋለን ማለት ነው። ለኔ ብለህ ትተናል አላልኩም? በመጀመሪያ ደረጃ ድራማሽን ከሱ ጋር ከጨረሽ በኋላ ሂድ ምናምን ትይኛለሽ። ለምን ድራማ ነው? ደስታ ደህና ነህ? መጀመሪያ ምን ልቀቀኝ፣ ሂድ። እውነት ሂድ፣ እግዚአብሔርን ሂድ። እንዳነኪ ደስታ ሂድ። ህክምና እንዳያስፈልግ ደስታ ሂድ። እግዚአብሔርን ሂድ። አልሄድም እንዴ ምንም አይመጣም። ሩታ ልቀቀኝ። ደስታ ሂድ። ስሚኝ ሩታ፣ ከኔ ጋር እንደዚህ ስትጨቃጨቅ ሌላ ነገር ሩታ፣ አይዳህን ያለን ተረጋግተሽ ለምን ከኔ ጋር የማይሆን ነገር ተፈጠረው? እሺ በዛሬ ቪዲዮ ላይ ምንድነው የተፈጠረው? እንግዲህ ሩታ ታውቃላችሁ በቀደም ቪዲዮ ላይ በአብርሽ ዙሪያ ማለትም አዲሱ ፍቅረኛ ደስታ በአብርሽ ዙሪያ ያደረጋቸው ነገሮችን ስትሰማ እሱን ከቤት አስወጥታ ባረው ነበረ ማለት ነው። ስለዚህ አባራው ነበረ። ምክንያቱም እሷ የማትፈልጋቸው ቦታዎች ስለሄደ የማትፈልገው ነገር እያደረገ ስለነበረ አብረን ማለት ካንተ ጋር መሆን አልፈልግም በሚል ምክንያት ከቤት አስወጥታው ነበረ። ያው በብዙ ምክንያቶች ደግሞ እሱ ሊርቅ አልቻለም ማለት ነው። ስለዚህ ዛሬ ደግሞ አብርሽን ለማግኘት እሷ ፕሮግራም ይዛ ነበር ማለት ነው። ማለትም የተለያዩ ነገሮች ለመንገር ፕሮግራም ይዛ ነበር። እንግዲህ እሱንም ተከትሏት ያለችበት ቦታ ድረስ ሄዶ አልፈታም ማለት ነው። በዛ የተነሳ ብዙ ግርግሮች ተፈጠሩ ማለት ነው። ሲጀምር ያው ከዚህ በፊት ማንም ብትሆን የልጄ እናት ናት። ምንም ነገር ስትሆን ማየት አልፈልግም። አንተ ስትጎዳት ማየት አልፈልግም። ስለዚህ ስነ ስርዓትህን የምትይዝ ከሆነ ስነ ስርዓትህን ትይዛለህ ከዚህ ሰዓት ጀምሮ ማለት ነው። ምናልባት በማይሆን ነገር እሷን የሆነ ነገር አድርጋለሁ ምናምን ብላ አሰበ ከሆነ ከኔ ጋር ነው እየተጣላ ያለው ማለት ነው። ከፈለገች ሰየው እኔ ችግር የለብኝም። ግን ደግሞ እሷ ካልፈለገች ምንም አይነት የሚሆን ነገር የለም። በቃ አልፈልግም ካለች መብቷ ነው። አንተ አስገድዳት ምንም ነገር የሚፈጠር ነገር የለም። ላውራት ፈልጋለሁ ያልጨረስኩት ነገር አለ ካልክ ደግሞ እኔ በቀጠርኳት ሰዓት መተህ ወይንም ተከታትላት መተህ አይደለም ብቻህን የሆነ ቦታ ላይ ቀጥራት እንዲህ ብለህ በስነ ስርዓት ባለው መልኩ አውራት። ጉልበትህንም እሷ ላይ መጠቀም አትችልም። ሲጀመራሩ ወንድ ኮንክ ደግሞ ከኔ ጋር መነጋገር ትችላለህ። አብርሽ ገብቶሃል አይደል? በምንም ነገር የራሴ ያደርግሻል። እሺ በቃ ሂድ። ገና አይደለም እንዴ ልጁ? ማንም ያምጣው ሩታ ጋር ደስታ ማንም ያምጣው ማንም፣ እሷ ደግሞ በዚህ ልክ ተቀብላ አብረው እየሄዱ ታውቃላችሁ። ያው ወንድ ልጅ ነው የሆነ ነገር አይቶ ወይም በቃ ተስፋ አድርጎ ምናምን ከሷ ጋር ለመኖር ሊሆን ይችላል ለመቀጠል ሊሆን ይችላል ተስፋ አድርጎ እየሄደ ባለበት ሰዓት ደግሞ በድንገት ደግሞ ሩታ ሀሳቧን ስትቀይር ያው እሱም የሚሰማው ስሜት ይኖራል አይደለ? ሰው ሆነን በሱ ቦታ ስናስበው እሱም ቢሆን የሚሰማው ነገር ይኖራል፣ ደስታ ማለት ነው። ስለዚህ ያንን እልክ ይዞት ነው አሁንም ከሷ ጋር ያለውን ነገር የሆነ ያልቆረጠለት ማለት ነው። እንግዲህ ሩታ በድንገት ሰው መጥቶ እሷ ጋር ይሄን ያክል ጊዜ ሰጥታ ምናምን ከሱ ጋር ላይ እያሰለፈች ምናምን በድንገት ደግሞ ዛሬ ተነስታ ዞር በልልኝ ማለት በጣም ይከብዳል። ምክንያቶችን መነጋገር እውነት ይሄን ሰውዬ ወዳው እስከሆነ ድረስ ያቀረበችው ምክንያቱም ስለሱ ገባሽ? ወደ ውጭ ሀገር አብሬ ሄዳለሁ አላልኩትም። ሰማኝ አይደል? ሲቀጥል ደግሞ አፈቀርኩሽ ሲለኝ ፍቅሩን አልተቀበልኩትም። ምንም አይነት ነገር ለማድረግ ሞከርኩኝ እንጂ
ሁሉንም ነገር አክሰፕት አድርጌ አብሬው አልቀጠልኩም። በቃ ስላልቻልኩኝ ማቆም ፈለኩኝ፣ አቆምኩኝ። በቃ እኮ ተስፋ ሰጥተሽዋል። ይሄ ልጅ ግን እስከ ዛሬ ድረስ አብሮሽ የቆየው እስከ ዛሬ ድረስ በምታሳዩ ነገር ነው አይደል? እንዴ ልጅ ወንድ ልጅ ለምን ትቆያለሽ እንዴ? እኔ ጉዳሽ ያበቃሽ እኔ ዋንቻው እኔ አንተን እንዴ ሩታ ምን ይሁን እኔ አንተን ጎድቼ እንዴ ዛሬ ላይ ምን ተገኘና ነው? እሺ አልፈልግህም ምናምን ልትይ ቻልሽው ለሱ እሱ የራሱ ስሜት ነው። እሱ የራሱ ስሜት ለምን አልሽ እንዴ? አንቺ ስትፈልጊ የሆነ ሰውን ትፈልጊያለሽ፣ የሆነ ሰው ስትፈልጊ ግዴታ የለብኝም እንዴ? ግዴታማ ማን አለብሽ አለ። ግን ደግሞ መጀመሪያው በጣም ብዙ ነገር ስታወራ ነበር አይደለ? ከዚህ በፊት ወዳው በቃ ከሱ እንደሚበልጥ ምናምን ካብርሽ ጋር የሆነ በቃ ቪዲዮችን ስናይ ምንድነው የሚያደርጉት? ፉክክር ወይም የሆነ ማጥቂያ አብርሽን ማጥቂያ ወይም አብርሽ ደግሞ በዛ በኩል ሩታን ማጥቂያ እንደዚህ ፉክክር ያስመስሉታል። ግን እሷም ስታደርግ የነበረው እንደዛ ነው። ምክንያቱም እሱ እንደተመቻት እንደሚበልጥ በጣም ምናምን ቆንጆ እንደሆነ ምናምን ስትናገር ነበረ ማለት ነው። ዛሬ ደግሞ በድንገት ተነስታ ዙር በልልኝ ምናምን ማለት በሰው ላይ የሆነ ትንሽ ሞራል መንካት ይሆናል አይደለ? ምክንያቱም እሱም ሰው ነው፣ ስሜት አለው፣ ይጎዳል ብሎ ማሰብ እኔ ስፈልግ ብቻ አይደለም ሰዎችን እኔ ጋር ማድረግ አለብኝ። ምክንያቱም እነሱም እኔን ፈልገው እስከመጡ ድረስ በምን አይነት መንገድ ነው ማስወጣት አለብኝ የሚለው ነገር ምክንያቱም ሞራል ሳይነካ ያ ሰው ሳይጎዳ ምናምን ለማስወጣት መሞከር ካልተስማማ ማለት ነው። ያው እንደለመደው በቃ መደብደብ ነው፣ የሆነ ነገር ላይ ያደርገኝ ነው አይደል? ዛሬ ግን እጋደለዋለሁ። ሲጀምር ፍላጎቱ እኮ የኔ ነው። እዚች ጋር ደስታ እኮ ብዙ ነው ደስታ ምን ሆነሽ? አልሰማም እያልከኝ ያው አብሽ አልሰማሽም? አዎ ይምጣ እንዴ ልቀቂ ሩታና ልጅ እሱን ቀበራሽው እንዴ ጠራሽው? እንደዛ አይደለም እና ታዲያ ብቻዬን ነኝ ብለሽ መሰለኝ ነበር። ብቻዬን ነበርኩኝ። አዎ እኔ ነኝ የመጣሁት፣ እሱ ነው የመጣው አጋጣሚ። ስለዚህ እሷ ያደረገችበት መንገድ በአንድ ቀን ወጣለች ሄዳለች ምናምን እንዴት ነው ይሄን ሰውዬ ፕራንክ ነው የሚመስለው። ስለዚህ አሁን ደስታ እየወሰደ ያለው መንገድ ያንን ነው ማለት ነው። ያም ሆነ ይሄ አሁን ሩታ ያለችው ነገር ምንድነው? መጀመሪያ ይሄ ሰውዬ ሲመጣ ውጭ ሀገር ይዟት እንደሚሄድ ነበረ። በአጭር ጊዜ ምናምን የእሷ የጀመረችውን ፕሮሰስ ምናምን እንትን የሚያደርግ ስለሆነ በአጭር ጊዜ ምናምን ይዤሽ እሄዳለሁ በሚል ነበረ እና እስከዛሬም ቆይቷል። በሩታ ፍላጎትም ሊሆን ይችላል፣ የእሱ ፕሮግራም ባለመስተካከል ሊሆን ይችላል፣ እስከዛሬ ቆይቷል ማለት ነው። ስለዚህ በአቋራጭ ደግሞ የእሷ ፕሮግራም ማለትም ከዚህ በፊት ያስጀመረች ፕሮሰስ ምናምን ደረሰላት ማለት ነው፣ የውጭ ጉዞ ማለት ነው። ስለዚህ ያንን ለመንገር አብርሽ ጋር ቀጠሮ ያዘች ማለት ነው። ምክንያቱም ልጁን ይዤ እሄዳለሁ በሚል ማለት ነው። ልጁን ይዤ ነው የሚሄደው በኋላ እንትን እንዳትል ብላ እንግዲህ ያው አብርሽን አግኝታ አናግረዋለች ማለት ነው። እና አብርሽ ምን አይነት መልስ ሊሰጣት ይችላል? ማለትም ልጁን ይዤ ነው የሚሄደው ምናምን ላሳውቅህ ብዬ ነው ምናምን ስትለው ምን አይነት ምላሽ የሚሰጥ ይመስላችኋል? ደስታ አሁን ከህይወት ይወጣ፣ በቃ ሁሉም ነገር አብቅቶለታል። ሲጀምር በቃ እኔ በቅቶኛል እኮ አይደል እንዴ? ሰማኛው ልክ እኔ አንተን እየጠበቅኩክ ነበረ። ከዛ በኋላ መጣና በማይሆን መንገድ እየተጨቃጨቀኝ እጄን እየጠመዘዘኝ ምናምን በግድ ነገሮችን እያስገደደኝ ነው አሁን ላይ። እጄን እየጠመዘዝከኝ ከህይወት ግዴታሽ ነው እያልከኝ እኮ ነው። አልገባህም? ካንተ ጋር የመቀጠል ግዴታ የለብኝም። እጄን ጠምዝዘህ ምናምን ነው ጋር ወደ አንተ ደምጥኛ አንዴ ብጠይቅሽ መልሽልኝ። እዚህ ጋር አሁን እኔ ክርክር ምናምን ነገር ሰልችቶኛል። እሱን ትፈልጊዋለሽ ፈልገሽዋል ወይንስ አትፈልጊውም? ይሄንን ካንቺ አፍ ብቻ ነው ማዳመጥ የምፈልገው። ከዛም በኋላ ለኔ ታዩ ሁሉንም ነገር ማለት ነው። ያው ቪዲዮዎችን እንደምናየው ምንድነው የተከሰተው? እንግዲህ ሩታና እንደነገርኳችሁ ሩታና ደስታ ሲላፉ ወይም እሱን እንትን ሲያረጋት ተገናኙ ማለት ነው። ደስታ በቃ አለቀም ብሎ ከሱ ጋር የሆነ ግርግር ሲፈጥሩ ምናምን አብረሽ ደረሰ ማለት ነው። ምክንያቱም ያው ደውላለ ስለነበረ አብረሽ ደረሰ ማለት ነውና እዚህ ጋር ደስ የሚለው ነገር ምንድነው? ለሱ እዚህ ጋር ደስ የሚለው ነገር ምንድነው? እንዳየነው ደስታ አብረሽ ደስታን በማይጎዳ መንገድ ነበር እዛ ጋር የቀረበው ማለት ነው። ምክንያቱም የወንድ ልጅ ስሜትን ሊረዳ ይችላል አብረሽ ብቻ እሱን በማይጎዳ መንገድ ነበር እዛ ጋር ሁለታቸውንም እንትን ሲያደርግ የነበረው። ምክንያቱም አንደኛ ሩታን እዚህ ጋር የምናየው ነገር ሩታ እንደሚወዳት የምናውቅበት መንገድ ምንድነው? ሶስታቸው ሆነው ሲከራከር የነበረው ለሩታ ነበረ። ምክንያቱም እሷ ራሱ እንደዚህ ሲያደርግ የነበረ ምናምን ብላ እንግዲህ በዚህ 2 ቀን 3 ቀን 4 ቀን በፊት ፍቅረኛ ነው ከምትለው ሰው ጋር አብራ በነበረችበት ሰዓት እንትን ብላ ዛሬ በድንገት እንደዚህ ሲያደርግ ነበር እጂን እንትን ሲያደርግ ነበር ምናምን ብላ ስሞታ ማቅረብ እዛ ጋር ምን አይነት ስሜት ሊሰጥ እንደሚችል እንዴት ማለት ማጋጨት በሉት ወይም ማጣላት ሊሆን ይችላል። ሁለታቸው ሊጣሉ ይችላሉ። እንዴት ነካታለ? እሺ አሁን ደስታ እኔ አሁን መጨቃጨቅ ምናምን ነገር አልፈልግም። ሩታ መቼም አልተውሽም። ክፉ ሰው እንደሆንብሽ እያደረግሽ። ስለምን ክፋት ነው የምታወራው? አሁን
ገና አይደለም እንዴ ልጅ አልፈለገችም አይደል? ካልፈለገች ግድ የለባትም አስገድዳትም የምታስገባት አትችልም። ካልፈለገች አልፈለገችም ነው። ስለዚህ ተታብት ይሻላል። እኔና እሷ ቀጠሮ አለን። ልታወራ የምትፈልገው ነገር አለ። በመሀላችን ገብተህ ምንም ነገር መፍጠር አትችልም። አይ ያልጨረስኩት ነገር አለ ካልከኝ ደግሞ በስነ ስርዓት ደውለህ ቀጥረሃት የሆነ ቦታ ላይ ቁጭ ብላችሁ አውርታችሁ ፍቱ። ከዛ ውጪ ግን ይሄ እጅ መጠምዘዝ ምናምን ውስጥ እንድትደርስም አልፈልግም። አይደለም ለሩታ ማንኛውንም ሴት እጇ ስትጠመዘዝ ባይ እኔ ዝም አልልም። ተረዳኝ አይደለ? ስለዚህ በጸባይ በስነ ስርዓት ባለው መልኩ ቁጭ ብለህ አውራት። ከዛ ውጪ ጉልበት ይለኛል የሆነ ነገር ተጠቀማለሁ ካልክ ደግሞ ከኔ ጋር ደግሞ ትጣላለህ ማለት ነው በሚል ማለት ነው። ግን እንደበሰለ ሰው ትዕግስት በማድረግ አብርሽ በዚህ መልኩ ታግሶ እሷን ተከራክሮላታል፣ ለሩታን ተከራክሮላታል። እንዴት ሴት ልጅ ላይ እንደዚህ ታደርጋለህ በሚል ማለት ነውና ተከራክሮላታል። ግን በመጨረሻም እንዳያችሁት ይሁዱን በሆዱ ይዞ ደስታን አባሮ ካጠገቧ ሂድ ምናምን ብሎ እሷን ደግሞ አቁሞ አዋራት ማለት ነው። ምክንያቱም ቀደም እንደነገርኳችሁ ወንድ ልጅ ነው። እሱ ላይ እንዴት እንደዚህ ታደርጊያለሽ? በጣም ስሜታዊ ሆኖ ተናገራት። እሱ ላይ እንዴት እንደዚህ ለምን ታደርጊያለሽ? ወንድ ልጅ ነው። ለምን ተስፋ ሰጠሽው? አብረን እንሄዳለን ተባብላችሁ የሆነ ፍቅር ምናምን ውስጥ ገብታችሁ ለምን ተስፋ ሰጠሽው? ምክንያቱም አንድ ሰው ላይ መጫወት የለብሽም በሚል ነው። ዞሮ እሱ በአጠቃላይ ማለት ነው። ተረዳሽ? ስለዚህ ምንድነው ይሄን ነገር ብቻ እውነታውን ነገር ንገሪኝ። እኔ እና እሱ ምንም አይነት ነገር እንዲኖረን አልፈልግም አብርሽ። ከዚህ በፊትም ምንም አልነበረንም። እርግጠኛ ነኝ አንተ ትወደኛለህ፣ አንተ ታፈቅረኛለህ፣ አንተ ትፈልገኛለህ። እኔ ግን ሞከርኩኝ፣ ምንም ነገር ላድርግ አልቻልኩም። ገባ አይደል? አክሰፕት ላድርግህ ላቀርብ ሞከርኩኝ፣ በቃ አልቻልኩም። ስለዚህ ከህይወቴ እንድትወጣ ፈለኩኝ። ግዴታ አይደለም ደስታ። ምን የበደልኩሽ ነገር አለ? ግዴታ አይደለም። እኔ እናንተ አብረን እንድትቀጥል አልፈልግም። ደስታ እንዲህ ምን ሆነ ነው? ሆነ ነገር አረክ ብለህ ተረዳኝ። ሰው ላይ መጫወት የለብሽም። ለምንድን ነው ስትፈልጊ ታስገቢያለሽ፣ ስትፈልጊ ታስወጫለሽ በሚል ነው ከሱ ጋር እየተጋጩት ማለት ነው። እንግዲህ ያው አብርሽ ጠንከር ብሎ በጠንካራ ቃላት ነበር ሲናገር ነበረው። ኮስተር ብሎ ምናምን ይሄ መለሳለስ የለም፣ ኮስተር ብሎ ነበር ሲያወራ ተነበረው። እንግዲህ ቅድም እንዳልኳችሁ ልጁን ይዤ ሊሄድ ነው ብላለች ከሀገር። እሱ ደግሞ ሀሳቡን አስቀርቷል። ለምን ተቸገረኝ ቢሆን ልጄን አሳድጋለሁ ነው እሱ እያላለው። ልጄን ይዘሽ መሄድ አትችይም ነው እያላለው። እንግዲህ ያው እንደምናውቀው ሁሉም ነገር የሚሆነው በባልና ሚስት ስምምነት ነው አይደለ? ይፋቱም አብሮም ይሆኑ በህግም በኩል ሲኬድ ሁለቱም ተስማምተው ነው ማድረግ ያለባቸውና ህግ ደግሞ ልጁን የትኛውን ቦታ ይዛት ሄድ የሚል ህግ አለ ብዬ አላምንም። ምክንያቱም ግን ፍላጎትሽ አንቺ ግን ግራ በጣም እያጋባሽ ነው ያለሽ። በጣም ግልጽ ነው። ምንድነው በዚህ ልክ እንደዚህ መሆን? ፍላጎቴ ግልጽ ነው። ለምን አስፈለገ? ቆይ እንዴ እዚህ ነሽ ስትባይ እዛ ነሽ፣ ታያሽ ስትባይ እንደገና ወደዛት ያለሽ ምንድነው? እንደ ሳሙና ሙልጭልጭ የምታረጊው መሄድ ከፈለግሽ ሂጂ። ከዛም በኋላ ግን ህፃኑን ይዘሽ ከሄድሽ ብዙ ነገሮች እንደሚበላሹብሽ እመኚ። ደጋግሜ ነው የምነግርሽ። ህፃኑን እዚሁ አስቀምጠሽው እኔ ጋር ለኔ ለአባቱ ምንም ሆኜ አሳድገዋለሁ። ለምን አፈርድ የሚበልጭ አይሆንም? ምንም ነገር ሆኜ ለእሱን ማሳደግ አያቅተኝም። ገባሽ? አይደለም ለሱ ለኔ ለማንም አላዝም። ተረዳሽኝ? ስለዚህ እኔ ለአንድ ለልጄ መሆን አያቅተኝም። የፈለግሽው ነገር መሆን ትችያለሽ። አንቺ የፈለግሽበት ቦታ መሄድ ትችያለሽ። ግን ደግሞ ህፃኑ ከኔ እንዲርቅ አልፈልግም። የመጨረሻ መልስ ይሄንን ነው የምነግርሽ ማለት ነው። በድጋሚም ስለዚህ አይነት ነገር አርጌ ላሳደገው እችላለሁ ምናምን በቃ በእንደዚህ አይነት ነገር በድጋሚ ከአንቺ ጋር መከራከርም ማውራትም አልፈልግም። ማሳደግ ገንዘብ ስላለ ማሳደግ ትችላለህ ማለት አይደለም። ብዙ ነገር ይጎልሃል አንተ። ከሰው አፍ ክፉ ነገር ነው እየጠበቅሻለሽ ሁልጊዜ ማለት ነው። ክፉ ነገር ከዚህ በላይ ክፉ ነገር ነው መጠበቅ የለም። ክፉ ነገር አልጠበቅኩም። እውነቱን የነገርኩ ማወቅ ስላለብህ መስማት ስላለብህ ሳደርገው ግን እንዳይጸጽት ካሳውቅ ያለው ምን አይጣጣ ነው በእግዚአብሔር። ልጁን ቀርቦ የማየት መብት አለው እሱ ማለት ነው። ከሀገር አርቃ ምናምን እንዳይገናኙ እንዳይተያዩ ማድረግም ህጉን ይፈቅዳል ብዬ አላስብም እኔ ራሴ ማለት ነው። ምክንያቱም መብቴ ነው ከኔ ጋር ነው የሚፈቅድለት ህግ። እድሜው ገና ትንሽ ነው ምናምን ብትልም ከሷ ጋር ቢሆንም ቅርብ ሆና ልጁን ቀርቦ እንዲያይ ምናምን የሚፈቅድለት ይመስለኛል እንደኔ ማለት ነው። ሙሉ ለሙሉ ከሱ ወስዶ ህጉን ለሷ ብቻ ይፈቅዳል ብዬ አላምንም ማለት ነውና ይዞ መራቁ መፍትሄ ያመጣል ብዬ አላምንም። እና አብረሽም እንዳለው ምንድነው የምታረጊ ከሆነ ከባድ ችግር ይፈጠርብሻል በራስሽ ላይ ብሎ እንግዲህ ዝቶባታል ማለት ነው። በጣም ማተወጪው ችግር ውስጥ ነው የምትገቢው። ይሄን ቃሌን እንትን ብለሽ ይዘሽ ከሄድሽ ብሏታል ልጁን። እንግዲህ ረቅጦ ነው የሄደው። ምን ሊሰማት አልፈለገም ከዛም በኋላ ማለት ነው። የቻናል ቤተሰቦች እንግዲህ ይሄን ይመስላል የዛሬ ቪዲዮ እየተመለከትን ይሄ ነው። እናንተ ደግሞ ቪዲዮን አይታችሁ የተሰማችሁን ሐሳብ ኮሜንት ላይ እንጫወትበት እናወራበት ማለት ነው። የቻናል ቤተሰቦች በቀጣይ ቪዲዮዎች ደግሞ እስከምንገናኝ ድረስ ቻው፣ ሰላም ሁኑልኝ።